ቆይ አንቺ ሽንት ቤት ደርሼ ስንመለስ አብረን እንወጣለን ተጫውት እስከዛ እሺ ደርሰን እሙቲ ናንዴ የሆነ ነገር ልንገርሽማ እሺ ነይ ቁጭ በይና ነይ ቁጭ በይ እኮ ነው የምልሽ እሺ ትሆነሽ ነገር ልስጥሽ እቺ አሁን ለአንዳንድ ነገር ትሆንሻለች ለትራንስፖርትም ትሁን ለካርድም ትሁን ያዣት ኧረ አያስፈልግም ያዥ እኮ ነው የምልሽ እውነት አያስፈልግም ደግሞ እርሷት በይ ንጉሴ በይ ንጉሴ አዎ ንጉሴ እንትን ነው የምፈልገው ያዥ እኮ ነው የምልሽ እንዴ አንቺ ኧረ ነውር ነው እኮ አንተ ምን ሆነሃል አትቀ ዝም ብለው እኮ ነው አንቺ ስርዓት የለሽም ነው ተቀበያለሽ እንዴ መልሽለት ቆይ ልመልስ ልትባኩትን እኔ አልቀበልሽም አልኩ እኮ እኔ ምን ላህር ያባ እቺ አሁን ለአንዳንድ ነገር ትሆንሻለች ለትራንስፖርትም ትሁን ለካርድም እንዴት ነው ሆቴሉን ወደድሽው? አዎ ኦኬ አሁን ምግብ ሊመጣ ስለሆነ እንዳይንጠባጠብብን እንትናችንን እናርግ አርጊ እንደዚህ አርጊና ምንድነው ዝንቡ ምን ነው ዝምባቶጂም አንተ ትወዳለህ what do you mean it's okay never mind I mind እንግሊዘኛ ላይ ግን ፋስት ነህ ፋስት ኤንድ ፊሪየስ በይኝ አፌን የፈታሁት በእንግሊዘኛ ነው ኧረ እባክህ በጣም ደስ ይላል እስቲ ትንሽ እንግሊዘኛ እናውራ ስሜታዊ አትሁኛ ከፍሬም እንዳንወጣ የመጣንበትንም ዓላማ እንዳንዘነጋ ለዛሬ አማርኛ እናውራ አይሻልም ደስ እንዳለ ምን ነው ቅራለሽ እንዴ አንቺን ከሚከፋሽ እኔን ደስ ይበለኝ ወይ ካልሆነ አንዳንድ እንግሊዘኛ ቃላቶችን ልበልልሻ ትንሽ የሚያነቃቃሽ ከሆነ አይቶ ኤኒዌይ የተቀመጥሽበት ቦታ እንዴት ነው ተመችቶሻል እዛ ጋር ያለው ልጅ ዝም ብሎ እያየኝ ነውና አልተመቸኝም ኧረ እባክሽ የቱ ጋር እዛ ጋር እኔ ደግሞ በፍቅራችን መሃል ማንንም ሰው እንዲገባ አልፈልግም ቆይ እንደዚህ ላርግልሻ አሁንስ አልከለልኩትም ምንም አልከለልከውም ቆይሽ አሁንስ ይሄው አሁንስ ምንም አልከለልከውም አሁን ደግሞ በጆሮ ግንድ በኩል ይታየኛል ቆይ ይሄው አሁን ደግሞ በቅንድበ ሽፋሽፍት መሃል ይታየኛል ቆይ ያዡ አሁን ደግሞ በፀጉር መሃል ይታየኛል አልከለልኩም ምንም አልከለልኩም እንዴት ይኑልሽ ታዲያ ውሃ ልክ ይምጣልሽ ምንም አልከለልከው ወይ ካልሆነ አይንሽን ጨፍኛ በቃ ሰላም ደሪልኝ ሌላ ቀን እናወራለን እኔ ወጣላንቺ መኖር አልችልም ጣት ስጪኝ ውይ ልጄ መጣሽ አንቺ እንግዲህ ይዘሽ ትመጫለሽ በባዶ ቤት ኧረ ማን ጥሩዬ ጥብስ ይዘሽላቸው ነው እሺ አዎ ጥብስ በደንብ ግን በደንብ አሪፍ አድርገሽ ስሪላቸው ማዘር እናመሰግናለን እዚህ ቤት ነው በቀን መጥታት እንዴት ነው እናት ደስ የሚሉት ዋው ደስ ትላለች ቃለው ባክሽ የሆነ አንቺ ቤት መጥቼ ከምሰራ እኮ እኔ እዚሁ በመገብ ይሻለኝ ነበር አንቺ ቤት መጥቼ ያን ሁሉ ስራ ከምሰራ ይሻል ነበር እሰይ ልጆቼ መጣችሁልኝ በይ ልክ እግር ምልሽ ነይ በይ አንቺ ቃውን ጠቢ ባለፈው ቃው አጠብኩ ብለሽ አቤት እቃው እጠቢ እሺ አንቺኛዋ ደግሞ ያው ሽንኩርት ክትፍ
አድርግ ሽሪ ሚሪ ነው የምፈልገው ደግሞ ድቅቅ አድርገህ ሽሪ ሚሪ አደራ አጋጭ ማሚ አንቺ እዚህ መጣስ ምግብ ለመብላት ነው እንዴ ምግብ ለመስራት ነው እንዴ ምን አይነት ሰው ነሽ ከዚህ በኋላ አልመጣም እዚህ ቤት እውነት ይቺ እኔ ያምን ክሪም ኮመና ተሸርቦኝ ነው የመጣሁት ዛሬ ነው በቃ ነው መጣ እጠጣልኩ ስም እየጠራው ነው እዚህ ጋር አይኔን ነው ማጠፋል አንተ ዝም በል አቤል ሙሉጌታ ሌላ አቤል ብርሃኑ ኦኬ ናው ብርሃኑ አንተ ነህ ናው ብርሃኑ ወንድም አለ ኢዮስያስ ብርሃኑ የሚባል በፈጣሪ ያለው የተለያየ አቋም ነው ያለን በል እንደሱ አይነት ጸባይ የለኝም በል አስታውሳለሁ ነው ሳስተምረው በቀን ውስጥ 5 ነበር የማወጣው 5 ነበር ነበር ከክላስ የማስወጣው እንደሱ አይነት ጨማለቃለሁ ብትል እረግጣለሁ ነገርኩ እረግጣለሁ ግን እንዴት ነው አሁን ስራ ምናምን ጀምረን አሪፍ ነው አገባ ሰላም እንዴት ናችሁ? ዛሬ ቆንጆ ጆክ ልነግራችሁ ነው። አንዱ ሰውዬ ሰርግ ሄዶ በር ላይ ሲደርስ ከታች እስከ ላይ አይቶት አይ መግባት አትችልም ብሎ መለሱት። ተናዶ ሄዶ ቤቱ ልብሱን ቀይሮ ቆንጆ ነገር ለብሶ እንደገና ሰርጉ ድረስ ሄደ። እዛ በቃ ገና ሲያዩት ግባ አሉት። እንደገባ እዛ ምግብ የቀረበበት ቦታ ሄዶ ያለ የሌለውን ምግብ እላው ላይ ይደፋል እና ምን ያረክ ነው ለምንድነው ምግብ ላይ የምትደፋ ሲሉት አይ እኔ ሳይሆን ልብሴ ነው የተጠራው ብሎ መለሰ። አይ ተስፍሽ ያው እንግዲህ እድሜያቸው ነው ይጫወቱ ምን እናረጋለን መስላል አረ የጁሃው ቆየሽ እኮ ነይ እስኪ አምጪው ነይ በስመ አብ ወልድ አረ ከእንግዳ ነው የሚጀምረው ተስፍሽ ታጠብ አንተ ደግሞ የቤቱ አባወራ እያለን እንዴት ነው የምታጠበው አስታጥቢ እሱን ምጽላሌ በጭራሽ አይደረግም እንግዳ እያለ ሂጂ እሱ ጋር እናቴ ወይ አላደርገውም በእውነት ተስፍሽ ታጠብ በስመ አብ አይደረግማ እንደዚህ አይደረግም ታጠበቃ አባ ሂጂ አንቺ በስመ አብ ምን ሆነህ ነው አንተ ታጠበል በቃ ታጠብ አንተ ጋር ኮምጣት ለዚህ ነው የሚያስጠላኝ ነይ እሺ ምጽላሌ በስመ አብ በእውነት አላስታጠብም እንዴ ቁጭ በል አረ ተስፍሽ ምንድነው የምትለው ለሱ ይቆማል ቁጭ ብለህ ታጠብ እንጂ ለቤቱ ነው አረ በስመ አብ ግዴራ ማለት ነው አላስታጠብም ቁጭ ካላልኩለት እንዴት ታስታጥቢ ቁጭ በል እንጂ ቁጭ በል ተስፍሽ አደረገች እሷ እኔ እኮ ቤቱን አክብሬ ነው
አይሆንም አልኩ እንግዲህ እንደ በያስታጥብኝ ይሁና ተባረኪ እንግዲህ እኔ ልጅ አሜን እደጊ አሜን ትምርትሽን ለመጨረስ ያብቃሽ ኑሪ እንግዲህ አመራሩ ላይ ነው ትልቁ ክፍተቱ አመራሩ ላይ ነው ያለው ችግሩ ሁን ምንድነው መሰለ የኢሳት ወሬ ብዙ ጊዜ ግማሽ እውነት ግማሽ ውሸት ይሆንብኛል አዎ እንዴት ሁሌ ነው አልኩ የሚከለከለ በጣም ያናድደኛል በቃ ማስተዋል የነበረባቸውን ቦታ ሳስተውሉ አለፉት እንጂ እኮ ቆንጆ አይያዝ ነበር አይደል በልሽ አሁን ታጠባት ታድክማ እንጂ ልጅ ወገብ አይደል እንዴ አልደከመሽም አይደለ አልደከመም ሶ 35000 ከላይ ስትደርሺ ዝም ብለሽ አልጋ ላይ ቁጭ ብለሽ መንጋጋሽን እያሳየሽን ከምትንተባተቢ ትወርክ አርጊልን ባላችሁ መሰረት ዛሬ ትወርክ ላደርግላችሁ DCMA one quitty promo rap bano wa quitty with it bawansan nabi ምን አስበህ ነው ብሮ ምን አስበህ ነው seriously good thank you so much for 35k my ቀመሚያንስ ፋሚሊያንስ በጣም ነው የማመሰግነው ሚዛላት ነው በዚህ ባጭር ጊዜ ውስጥ እንደዚህ appreciate ስላደረጋችሁ I love you and keep on being ቀመምስ ዛሬ ደግሞ ለምንድን ነው ትምህርት ቤት ያልሄድከው የኔ ታባረሩኛ እዚህ ደጅ ብትደርስ ባለንጋ ይልቃለው አሉ ለምን አለንጋቸውን ደብቄባቸው አላውቅም ከጫፍ ቆረጡ ቦርሳዬ ውስጥ የደበኩትንም እኔ አይደለሁም ሁሌ ሳልሰድባቸው ይሰድቡኛል ጥፋ ከፊቴ ባለንጋ ነው የምያልቅ እያሉ ያስቦኩኛል የማን ልጅ ማን ይቀጣል ተረኛ ግባ እሺ ከዚህ በላይ ነው ወይስ ሙሉ ያቆም ነው የምትፈልጉት አንድ ላይ ነው ያቆም ግቡ እሺ መጋራጃውን ተደገፉት አበብ ያለበትን እስቲ አንተኛው እጁን ያዘው እጁን ያዘው እስቲ አንተ እጁን ያዘው እኮ ነው ምድ እጅ ታዲያ እንዴ ነው እንደሚያዘው ይሄን ያዘው ታዲያ ከጎፈሬ ወጣ እስቲ ጎፈሬን ታዲያ ያው መሳቅ ምናምን አይቻልም ማለት አይቻልም እስቲ ያው እስቲ እንደሱ ያው እስቲ ወደኔ አንተ እጁን ያዘው አልኩ አይደል እንዴ እኮ እንዲህ ብለህ ታዲያ እንዴት እንደዚህ ያወክ ነው እንዴ የምታደርገኝ ለማን ነው ስም በቀለ አንተኛውስ ከበደ ታዲያ በቀለ በግራ እጁን ያዘው እስቲ ከበደ እጅን ስጧ ታዲያ ኮሰረ ነው እሺ ያው እንደሱ ታዲያ ወንድነት እንዴ ነው ያው እስቲ ነኝ ጥሩ እሺ ሌላ ፎቶ ትፈልጋላችሁ በቃ እሺ ሂዱ በቃ እሺ ታዲያ ስንት ነው ያዛችሁ 5 ሳንቲም በቃ ነገ 10ን ትከፍላላችሁ ስትወዱ ሂዱ ታረኛ ያዥ ማንዬ ለድምጽሽ ትኩሽ እሺ አባቴ ለራሴማ አቃጠልከኝ እሺ ማንዬ አይዞሽ የኔ ነሽ ደወለችኝ አንዴ የኔ ትደውልልሽ እንዴ ማንዬ ምንድነው ያልሻት እስኪ አንዴ ድገሚ ምላሴን አቃጥሎኝ እኮ ማንዬ የኔ ነሽ ልደውልልሽ ያበደ ነው ማንዬ ዝም ብለሽ ስሚ ግናንሽ ቆይን እንሽ ደውልልኝ ወይስ ደውልልሽ ደውልልኝ ውስጣንሽ ልምጣ aha day balande ጀመርኩኝ አውርቼ ተቀበለኝ በዴ አዛጋ ቁጭ ብላ ወይኔ አኮረፈች እንዴ በላንዴ